ለሚተማመኑበት የሚያስተማምን ነው እግዚአብሔር። እግዚአብሔር ወገኖች የሸምበቆ ምርኩዝ አይደለም። ሰው የሸምበቆ ምርኩዝ ነው፣ ብትደገፉት ይሰበራል። ተሰብሮ ብቻ ቢያበቃ ጥሩ፣ ተሰንጥሮም ይወጋል። ወገኖች ያመኑት ሳያሳድድ ተስፋ ያደረጉት ሳያስጨንቅ አይቀርም። እግዚአብሔር ብቻ ግን ለሚያምኑት የሚያስተማምን ጌታ ነው። ማንም የማይደፍረው የሕይወት ምሽግ እግዚአብሔር ብቻ ነው። የጠላትን ፍላጻና ጦር የሚያጥፍ ጋሻ እግዚአብሔር ብቻ ነው። ሁልጊዜ በስፍራውና በአድራሻው የሚገኝ የማይነጥፍ የሕይወት ምንጭ የሕይወት ውሃ እግዚአብሔር ብቻ ነው። ወገኖች ታመናችሁ በሱ መኑ። ይህስ ታምኖ በእግዚአብሔርም ታምኖ በእጓለ እመሕያው ነው የሚለው። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በነገሥታት ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል ይላል። ለምን? እግዚአብሔር እንደ ሰው ዞር አይልም። ሰው ለተራበ ዘንዶ አሳልፎ ይሰጣል። ሰው ዞር ይላል። ሰው ሸርታታል። እግዚአብሔር ግን የሚያስተማምን ጌታ ነው። እንዳታፍሩ ነው እንዲህ የምላችሁ። ሰዎችን ተስፋ የሚያደርጉ በሰዎች የሚተማመኑ መከራቸው ያልቃል። ስብራታቸው ገና ነው። ገና ለመጎዳት ይኖራሉ። እግዚአብሔርን የሚያምኑ ግን እሱ የሚያስተማምን ጌታ ነው። ስሙ የተመሰገነ ነው።